የድሬ ልጅ ነቼ ከዚራ ስለ ውበቷ ስንቱን ላውራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሩቅ ዩቲዩብ ቻናል ተከታታዮች እንደምን አላችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። አይ ነው ጠፍቻለሁ። ያው ጠፋሽ እያላችሁም እየፈለጋችሁኝ ያላችሁ ሰዎች ያላችሁ እጅግ በጣም በጣም አመሰግናለሁ። ፈጣሪ ያክብርልኝ። በአንዳንድ ማለት በስራ ጉዳይም ሆነ በዶሮ እርባታ ላይ እንትን ማለት የምትፈልጉ ሰዎችም ያው አንዳንድ ጥያቄዎቻችሁ እንደተለመደው እየጠየቃችሁ ነው። አይኖ ጠፍቼ ስለነበረ በአንዳንድ ስራ ምክንያት እየመለስኩላችሁ አይደለም፣ ግን ተመልሼ እንደምመጣ በዚህ አጋጣሚ ላሳውቃችሁ እወዳለሁ። በተረፈ ዛሬ ከፋርም ሳይሆን ሌላ ቦታ ነው የምንገናኘው ቪዲዮአችን የሚሆነው ማለት ነው። ጉዞ ወደ ድሬዳዋ የምናደርግ ይሆናል። ቤት ያለውን ነገር ትንሽ ስላረፈድኩኝ አልቀርጽላችሁም። ያው በሚሄደው በባቡር ነው እና ከባቡር መጓጓዣ ጀምሮ ያለውን ነገር አብረን የምናይ ይሆናል። ሰው ጉዞ ወደ ድሬዳዋ ማለት ነው። እዛው እንገናኝ። ባቡር ጣቢያ ደርሰናል ማለት ከባቡር ጣቢያ ወጣ ብለን ያለ ነው። ወደዛው እየገባን ነው ማለት ነው። አካባቢው በጣም ነው የሚያምረው። እንደምታዩት አረንጓዴ የበዛበት እርሻ ቦታ ማለት ሰፋፊ የእርሻ ቦታ ያለበት ነውና እዚህ ስመጣ እንዴት ደስ እንደሚል ያው እዚህ ቦታ ደግሞ ቀረጻ ስለማይቻል አልቀረጽኩትም እንጂ ፍተሻ ነበረ። ያው ሻንጣ አስፈተሽን ተቀምጠን ባቡሩ እስኪመጣ እየጠበቅን ነው። ባቡራችን እየመጣ ነው። ቆይ በደንብ ላሳያችሁ። ወይ ባቡራችን እንደምታዩት መጥቷል። ርዝመቱን አያችሁት? እኔ በጣም ነው የተደመምኩበት። በነገራችን ላይ ረጅም ጊዜ አልሆነኝም፣ ቅርብ ጊዜ ነው በባቡር መሄድ የጀመርኩትና ማለት ከፕሌን በላይ የባቡር እንቅስቃሴ እንደሚመች ያየሁበት፣ ቅዝቃዜው ውስጥ ያለው ነገር ማለት ካፌ ምናምን አለ እና ፕሌን በጣም አሪፍ ነው፣ ምቾት አለው ምናምን እንላለን ግን ለኔ እንደራሴ በጣም ተመችቶኝ የምጓዝበት የባቡሩ መጓጓዣ በጣም ነው የወደድኩት። በጣም ነው የተመቸኝ። በተቻለ መጠን ውስጥ ያለውንም ነገር ላሳያችሁ ሞክራለሁ። ባቡር ውስጥ እንግዲህ ውስጥ ላይ ካሉት ነገሮች አንዱ ምሳ ቋጥረን መሄድ እንችላለን። ውስጥም ካፌ ያለ፣ ከውስጥ ደግሞ ገዝታችሁ መጠቀም ትችላላችሁና ምሳ ቋጥረን ነበረ። ምሳችን እየበላን ነው እንደምታዩት። ከዛ በኋላ ደግሞ በመስኮት በኩል የምታዩት የሚያማምር አረንጓዴ ነገር አለ። ልክ እንደዚህ ራህ አድርጉ እና እንደነገርኳችሁ ብትፈልጉ የቋጠራችሁትን፣ ከፈለጋችሁ ደግሞ ካፌው ላይ የፈለጋችሁትን አዛችሁ እየበላችሁ እየጠጣችሁ መሄድ ትችላላችሁ። ያው ወደ ላይ ወደ ታች መንገጫገጭ የሚባል ነገር የለም፣ ወይም ደግሞ ከፍ ዝቅ እያለ አያስቸግራችሁም ማለት እንደ ፕሌንም በቃ መሄድ ብቻ ነው። ምንም በቃ ቤት ያላችሁ ነው የሚመስላችሁና የትኛውንም ስራ ውስጥ ሆናችሁ የትኛውንም ነገር ማድረግ ትችላላችሁ። እዚህ ጋር ደግሞ እንደምታዩት እንትናችንን ጨረስን፣ ምግባችንን ጨረስን። ቆይታችን ረጅም ስለሚሆንና ወደ ድሬዳዋ ስንሄድ ቢያንስ አንድ ቀን ሙሉ ነው የሚፈጅብንና
ለዛ ብዙ ነገር ማድረግ ስለምንችል ብዙ ጊዜ መጽሐፍ መያዝ ወዳለሁና ያው ወንበሬ ላይ ቁጭ ብዬ እንደተለመደው መጽሐፌን እያነበብኩኝ ያው ስፈልግ ደግሞ መጽሐፉን አቋርጥና እሱን እረፍት ማድረግ ስፈልግ ደግሞ በመስኮት በኩል ቪው በጣም ስለሚያምር እሱን እየተመለከትኩኝ ይሄዳለሁ ማለት ነው። እንደምታዩት ምሽት ላይ ገብተናል ማለት ነው። ምሽት ቢሆንም ግን አርፈን አልተቀመጥንም። ቀጥታ ወደ ታይዋን ገበያ ነበር የሄድ ነው። በጣም አሪፍ አሪፍ አባያዎች፣ ሽቲዎች፣ በጣም የሚገራርም እቃዎች የሚገኙበት ቦታ ነውና ወይኔ እንዴት እንደወደድኩት። በጣም ገራሚ አባያ ነው ያለውና የሆነ የትኛው መርጬ የትኛው ልተው ሙሉ ሱቁን የማልገዛው ነገር ነው የገጠመኝና ሄዳችሁ ቼክ ብታረጉት አብሶ ወደ ድሬዳዋ የመመላለስ ወይም ደግሞ የመሄድ አድቫንቴጅ ያላችሁ ሰዎች ታይዋን ገበያን ቼክ እንድታረጉት መክራለሁ። በጣም ነው የሚያምርና እቺኛዋን ደግሞ በር ላይ የተሰቀለችው አባያ እንዴት እንደወደድኳት። ግን የሚያሳዝነው ለኔ የሚሆን ቁጥር አልተገኘምና ብሽከረከራት ያው ቁጥሩ ትልቅ ስለነበረ ምንም ማድረግ አልቻልኩም። የድሬ ልጅ ነቼ ከዚራ ስለ ውበቷ ስንቱን ላውራው። የሐረር ልጅ ነች አሽማዶ ልቤ ተጨንቋል እሷ ዶዶ። ልጅቷ አቤት ውበቷ ሰው ማስደሰቷ የሐረር ልጅ ነች ወጣቷ ጀጎል ቤቷ። ሰዎች እንግዲህ አብራችሁኝ ስለነበራችሁ እጅግ አድርጌ በጣም አመሰግናለሁ። ከዚህ በኋላም ያው ድሬዳዋን በደንብ አድርጌ በተሻለ ሁኔታ ማስጎበኛችሁ ይሆናል። ይሄ በነገራችን ላይ በአጋጣሚ የተደረገ ቀረጻ ነው። ከዚህ በተሻለ በደንብ እንገናኛለን ድሬዳዋ ላይ ማለት ነው። ማየት የምትፈልጉት ቦታ ካለ በኮሜንት ልታስቀምጡልኝ ትችላላችሁ። በተረፈ እዚህ ድረስ አብራችሁኝ ስለነበራችሁ አብራችሁኝ ስለቆያችሁ ቪዲዮውን እስከዚህ ሰዓት ስለተከታተላችሁ አመሰግናለሁ። ወዳችኋለሁ። ባይ